ግሬያቸዋለሁና እውነቱን ያውቃሉ እንደሞተች እነሱ ራሱ ያውቃሉ። ግን ይሄን ያስመርምሩ ስላቸው እምቢ ብለዋል፣ አንፈልግም ብለዋል። አለች እያሉ ነው ብለኸኛልና ለምንድን ነው እንደዛ ያሉበት ምክንያት ምንድን ነው ብለህ ታስባለህ አንተ? ለምንድን ነው በህይወት እንደሌለች እያወቁ ለህብረተሰቡ አለች እያሉ እየተናገሩ ያሉት? ለመጀመሪያ አለች እያሉ መረጃ የሚሰጧቸው አለች አይተናታል ምናምን እያሉ መረጃ የሚሰጧቸው ያለሁበት ቦታ ተናግሬ ያለሁ አለች ያላችሁበትን ቦታ ነውና ፈትሹ እኔም እዛው አለሁ ብዬ ብዙ ጊዜ ተናግሬ ያለሁ ራሴን አጋልጬ ሰጥቻለሁ። በድጋሜ ደግሞ አለች ብለው የሚናገሩ ሰዎች መታየት አይፈልጉም፣ መረጃ መምጣት አይፈልጉም። ያለንበትን አንስቶ ማለት እኛ ያለንበትን ቦታ ሲጀምር አሁን አይደለም ከድሮ ጀምሮ ብዙ ጊዜ ከዚህ ሊያስወግድን ይፈልጋሉ። አንድ ትልቁ ነገር ይሄ ነው። በተደጋጋሚ የሚደረገው ነገር ነው ይሄ። ከዛ ቀጥዬ አንድ መረጃ አለኝ የሚል ሰውዬ ማጥታችሁ ይዛችሁ ነው ያላችሁትን መረጃ ይዛችሁ ነው ብዬ ብዙ ጊዜ ተናግሬያለሁ። መምጣት አይቻሉም። ይሄ ስለዚህ የሚያሳዩ ምንድነው? ይሄ አውቀው ሆን ብሎ በውስጥ ተደብቀው የሚሰሩት ይሄንን ሚዲያ እንዲጠፋ የማይፈልጉት ሰዎችና እኛን ከዚህ ቦታ ተነስተን ወይም እኛን የሆነ ነገር እንዲደርስብን አንድ አደጋ ነገር እንዲደርስብን የሚደረገው ነው እንጂ ሀናን አይተዋት አይደለም። ማንም ሰው መረጃ የሚሰጠው መረጃ አለኝ የሚደውልላቸውም አይተዋት አይደለም፣ ሊያያትም አይችልም። ምክንያቱም ሙታለች። ከየት ያመጣታል? የሞተ ሰው የት ይታያል? አሁን ከዚህ ቦታ እንድንጠፋ ይፈልጋሉ አልክ። ለምንድን ነው ከዛ ቦታ እንድጠፉ የሚፈልጉት? ለምን አላማ ነው? ለምን ፍላጎታቸው? ለምንድን ነው እናንተ እንድጠፉ የሚፈልጉት ከዛ ቦታ ላይ? ያው እሱ ብዙ ነገር አለ ማለት እዚህ የሚወራም ላይ ወራም ይኖራል። ምክንያቱ አንድ ትላልቅ በስራ ምክንያት ብዙ እንትን የሚላሉ ብዙ በስራ ተቀራኒ ሰዎች ሊኖሩ ይችላሉ። ብዙ እዚህ የማይወራ ነገሮችም ሊኖሩ ይችላሉ። ዞሮ ግን እንዳልኩሽ ነው ማለት እዚህ አካባቢ ያለውን ለማንም ሰው አይደለም ዱባይ ያለ ወይም አሜሪካ ያለ ሰው ሳይሆን እዚህ አጠገባችን ላለ ሰው ደውለህ መጠየቅ ይቻላል። ምክንያቱ እዛው ምናልባት የሀገር ሰው ምናምን ሊኖራችሁ ይችላል። እዚህ አካባቢ ደውለህ መጠየቅ ነው።